በተዘጋ ቤት ውስጥ መቀመጥ። ቶማስ ይህን ምስጢር እንዲያይ ያበቃው በተዘጋ ቤት ውስጥ መቀመጡ ነው። የተዘጋ ቤት የሚባለው ቅድስት ቤተ ክርስቲያን ናት ብለው ይተረጉማሉ አበው። የተዘጋ ቤት የሚባለው የተዘጋ የሚባለው ደግሞ ምስጢራተ ቤተ ክርስቲያን ወይም ቤተ ክርስቲያን የቤተ ክርስቲያን ምስጢራት ናቸው። ምስጢራተ ቤተ ክርስቲያን ናቸው። የተዘጉ የሚባሉት አይመረመሩ። ለምሳሌ ምስጢረ ተክሊል ይባላል። ባልና ሚስት በተክሊል ይጋባሉ። ሁለት ሰዎች ናቸው። ሁለቱ አንድ ሆነዋል። የት ነው አንድ የሆኑት? ሴትዮቱም ለብቻዋ ናት፣ ሰውየውም ለብቻው ነው። ምናቸው ነው አንድ የሆነ? የእሷም እጅ ለራሷ ነው፣ የእሱም ለራሱ ነው። አይታይም። የተዘጋ ቤት ይባላል። የቤተ ክርስቲያን ምስጢራት ናቸው የተዘጉ ቤቶች የሚባሉት። ዝግ ናቸው፣ ለክርስቶስ ግን ዝግ አይደሉም። ገብቶ ይገለጥባቸዋል። ስለዚህ በዓይናችን ስናየው ዝግ ነው፣ ክርስቶስን ግን ገብቷል። ስናያቸው ምስጢራተ ቤተ ክርስቲያን ለእኛ የተዘጉ ናቸው፣ ክርስቶስ ግን ይገለጥባቸዋል። ለምሳሌ ምስጢረ ክህነት አለ። ለምሳሌ ቄሱ እግዚአብሔር ይፍታ ሲባል ኃጢአት ይፈታል። የማይመስል ነገር ነው ይላል አንዳንድ ሰው። የማይመስል ነገር ነው። ክርስቶስ በተዘጋ ቤት ገባ ማለትም የማይመስል ነገር ነው በለኝ። እንግዲያም ክርስቶስ ስታየው በተዘጋ በሆነ ቤት እሱ ግን ገብቶበታል። ስታየው የሚታይ ቄስ ነው የሚያጠምቅህ፣ የምትጠመቀው ግን ከሥላሴ ነው። ስናየው የምንቆርበው ህብስቱ ተቀድሶበት ወይኑ ተቀድሶበት ነው። እኛ ስናየው ግን ወደ አምላክ ሥጋ ወደ አምላክ ደም ተለውጧል። ምስጢራተ ቤተክርስቲያን የተዘጉ ቤቶች ናቸው። ስለዚህ ምንድን ነው ያለው? ግን ክርስቶስ የሚገለጥባቸው በሥጋዊ ሐሳብ የማይመረመሩ የቤተ ክርስቲያን ምስጢራት ናቸው እነዚህ። ክርስቶስ ግን የሚገለጥባቸው እመሰ ክዱን ትምህርትነ ክዱን ውእቱ ለሕርቱማን ወለንፉቃን። ትምህርታችን የተከደነ ቢሆን እንኳን የሚከደንባቸው ለተከደነባቸው ብሏል ቅዱስ ጳውሎስ። ትምህርታችን የተሰወረ ቢሆን እንኳን የተሰወረው ለተሰወረባቸው ነው። በዚያ የተዘጋ ቤት ውስጥ ክርስቶስ ይገለጣል። አብያት የምስጢራት ቤተ ክርስቲያን አኮ ከመይትራይ ዳይሙ ከመይታለ። የቤተ ክርስቲያን ምስጢር በአይነ ህሊና ሊታይ ነው እንጂ በአይነ ሥጋ ሊታይ አይደለም። በአይነ ነፍስ የሚታይ ነው እንጂ በአይነ ሥጋ የምናየው አይደለም። ይሄ ውሃ ነው። ምንድን ነው? ውሃ ነው። እንዲህ ግን መንፈስ ቅዱስ የሚገለጥበት ውሃ ነው ስንጠመቅ። እንደ ቄሱም የምናውቀው ነው። ቄስ መንክር በለው ቄስ አይምሮ በለው ከሆነ ጳጳስ ተሾሞ ሲመጣም የጨመረው ነገር የለም። ቁመትም አልተጨመረለትም። ፀጉሩም እንደ ድሮ ነው። አይኑም እንደ ድሮ እንደፈጠጠ ነው። እጁም እንደ ድሮ ነው። ምንም የተጨመረለት ነገር የለም። ግን የእግዚአብሔር ምስጢር ግን ተሸክሞ ነው የሚመጣ። ይሄ የመንፈስ ቅዱስ አሰራር ነው። ለብእሲሰ መንፈሳዊ ኩሉ ይተሐሰሱ ወሎቱሰ አልቦ ዘይተሐሰሱ። አንደኛ ቆሮንቶስ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር መንፈሳዊ ሰው ሁሉን ይመረምራል፣ እሱን ግን የሚመረምረው የለም ይላል። የቤተክርስቲያን ምስጢራት አይመረመሩ። ብዙ ሰዎች ከቤተክርስቲያን ወጥተው የቀሩት በዚህ ምክንያት ነው። እዚች ቤተክርስቲያን ውስጥ ኑር ማለት ነው ክርስቶስ እንዲገለጥል። እዚች ቤተክርስቲያን ውስጥ ይቺ የተዘጋ ማንም ሊመረምራት የማትችል። ስለዚህ ቤተ ክርስቲያንን ወሪደ ብሔረ ሮሜ ሪክዋ ለቤተ ክርስቲያን፣ ወደ ሮሜ ሄጄ ቤተ ክርስቲያንን አየዋ አወኳ። ከዚያ በኋላ እንደ እህት ያየዋ ይላል ቅዱስ ያሬድ ሲናገር። ቤተ ክርስቲያንን ሰው ያያታል፣ ያውቃታል፣ ይኖርባታል። ዝም ብሎ ግን ከውጭ ብሎ ቢያያት ምንድን ነው? ጸላም አነ ወሰናይት ብላ ነው የምትመልስልን። ጸላም አነ ወሰናይት ማለት ምን ማለት ይመስላችሁ? ቤተ ክርስቲያን እናት እንደዚህ ብላ የምትናገር ታውቃላችሁ? ጥቁር ነኝ የምትለው ምን እያለችት? ለሰዎች ለማያምኑ ሰዎች ቤተክርስቲያን ሳይሆን ማህሌቱ ነውር ነው፣ ቅዳሴው ነውር ነው፣ ጾሟ ነውር ነው፣ ለቄስ መናዘዝ ነውር ነው፣
ከዚያሳ ግን በመንፈስ ቅዱስ ለተረዳት ግን ቤተክርስቲያን ምንድን ናት? ውብ ናት። የክርስቶስ ሙሽራ ናት ማለት ነው። ያ ነው የተዘጋችው ቤት የምትባለው። ለሰው ተዘግታ ለክርስቶስ የተከፈተች ቤት ናት ይህች ቤተክርስቲያን። ማንም ሊረዳት አልቻለም። ዙሪያውን ይዞራል። ምንድነው ወበከመ ልዕልና ከሰራይኮሙ ለኩሎሙ ደቂቀ ጓለ እመሕያው አውደ ያጉሩ ረሲያን ያለው ነገር። አንተ በዚህ ይደሩ፣ በዚህ ውጡ፣ በዚህ ወረዱ ብትል እነሱ ዙሪያውን ይዞራሉ አለ ቅዱስ ዳዊት። ዝም ብሎ ዙሪያውን ይዞራል። ይህች ቤተክርስቲያን ግን የክርስቶስ ካልሆነ ሰው በቀር ይህች ቤተክርስቲያን ለማንም የተዘጋች ናት። ከክርስቶስ ጋር ላሉት ግን ክፍት ናት። ክርስቶስን ብለው ለሚመጡ ክፍት ናት። እና በዚህ ቤተ ክርስቲያን ውስጥ ክርስቶስ አልመጣም፣ ሳይመጣም ቁጭ ብለው ነበር። ያ ማለት ጠይቀው ቢዘገይብህም ጥያቄ ባይመለስም እዚህ ዝግ ቤት ውስጥ ምን በል ነው ቁጭ በል። ክርስቶስ በሳምንቱም ይመጣል፣ ወይ ማክሰኞ ይመጣል፣ ወይ ይሁድ ይመጣል፣ ወይም ደግሞ ሁልጊዜ ይመጣል፣ አናየውም እንጂ